የሰሜን ወሎ ዞን ጸጥታ መምሪያ ዋና ኃላፊ፣ ክቡር አቶ መኮንን አጥናፉ የራያ ቆቦ ወረዳ ዋና አስተዳዳሪ፣ ክቡር ዲያቆን ቸኮለ ተሾመ የኮረም ከተማ ከንቲባ፣ ክቡር አቶ አበበ ይመር የቆቦ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ኃላፊ፣ ክቡር አቶ ጌታቸው ማሞ የራያ ቆቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ኃላፊ፣ የተከበራችሁ የራያ ቆቦ የቆቦ ከተማ ያለማጣ ራያ ያለማጣ ባላ ኮረም ወፍላ አመራሮች፣ ወጣቶች፣ ሴቶች፣ ተጋባዥ እንግዶች፣ የወልዲያ ዩኒቨርሲቲ እንግዶቻችን እንኳን ወደ ውቢቷና የልማት ቀጠና ወደ ሆነችው ቆቦ ከተማ እንኳን በሰላም መጣችሁ ለማለት እወዳለሁ። የራያ ሕዝብ በማንነታችሁ ምክንያት ከቀያችሁ ተፈናቅላችሁ ወደ ወገኖቻችሁ የመጣችሁ በልዩ ልዩ ፈተና እያለፋችሁ ያላችሁ ወንድሞቻችን የቆቦ ከተማም የራያ ቆቦ ወጣቶች ሁላችሁም እንኳን ለዚህ በዓል በሰላም አደረሳችሁ። ባህል ድልድያችን አንድነት መዳረሻችን በሚል መሪ ሀሳብ ይህ የሚከበረው ታሪካዊ የሶለል በዓል በደማቅ ሁኔታ ለማክበር ተገናኝተናል ማለት ነው። ዛሬ በዓሉን በናፍቆት ከቤተሰብና ከቀያችሁ ተለይታችሁ ከወንድሞቻችሁ ጋር አልያም አሻጋሪ ሆነን በአሻጋሪ ውስጥ ሆነን ማክበር እጅግ ከባድ እንደሆነ ይሰማናል። ይሁን እንጂ የእናንተ ጽናት፣ የቁርጠኝነት መንፈስ እና የባህል እሴቶቻችን ጠብቆ ለማቆየት የምታደርጉት ትግል ሁልጊዜም አርአያ ሆኖ ይኖራል። ተስፋ እንዝራ። ምንም እንኳን ፈተናው ከባድ ቢሆንም የሶለል በዓል የብርሃን የለውጥና የድልድይ መገለጫ እንዲሆን እንመኛለን። አብሮነትና ትስስር በየትኛውም ቦታ ሁሉ የራያ ሕዝብ ያለውን አንጸባራቂ ባህልና ወግ ለነገው ሰላምና አንድነት ትልቅ መሰረት ነው። መጪው ጊዜ የፈተናዎች ማብቂያ፣ የሰላምና የፍቅር በፍቅር ወደ ቀያችሁ በክብር የምትመለሱበት ዓመት እንዲሆን እንመኛለን። የባህል ወረራን በጋራ እንከላከል። መልካም በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ።